አካላዊ ሞት፣ መንፈሳዊ ሞትና ዘላለማዊ ሞት ነው። ይህን አካላዊ ሞት መጽሐፍ ቅዱስ ሞትን እንደ እንቅልፍ ሲቆጥር የተኛ ሰው ባልዶ ከተወሰነ ሰዓት እንደሚነሳ ትንሣኤ አካል የለበሰውን የኢየሱስን ሕይወት በማስመልከት እንደ እንቅልፍ መጽሐፍ ቅዱስ ሲቆጥር ያም ሥጋ ነፍስ መንፈስ ሶስቱን ያጣመረ ጌታ ከሶስቱ ሥጋና ነፍስ መንፈስ አብረው ከሚኖሩበት ነፍስ ወደ አምላኳ መሄድ ከሥጋ ነፍስ መለየት ሞት ይባላል። ስለዚህ ሥጋ ከነፍስ ሲለይ ሞትን በሶስት ደረጃ መጽሐፍ ቅዱስ ቅድም 6 ደረጃ ላይ የተቀመጠው ሞት በሶስት ይከፍላል። በብሉይ ኪዳን 338 ጊዜ፣ በአዲስ ኪዳን 150 ጊዜ፣ ጠቅላላ 488 ጊዜ ሞት ይልና መንፈሳዊ ሞት፣ አካላዊ ሞት፣ ዘላለማዊ ሞት በመባል በሶስት ይከፍላል። የሰው ነፍስ ወደ አምላኳ ያም በደረጃ አለው። ክርስቶስ ኢየሱስን ግል አዳኝ አድርጎ የተቀበሉት ወደ አብርሃም እቅፍ፣ ክርስቶስ ኢየሱስን ግል አዳኝ አድርጎ ያልተቀበሉት ሰዎች ነፍስ ወደ ሄዴስ የምትባል ቦታ ወደ ሲኦል እዛው ትቀመጥና ገና ሄዴስ ቅጣት ቦታዎች በብሉይ ኪዳንና በአዲስ ኪዳን ይለያሉ። በብሉይ ኪዳን ሄኖም ሸለቆ ይባላል። ጥልቅ ነው፣ ምንም አይታይበት ሲኦል ነው። ይሄን እንደዛ ሲወስድ በመጽሐፍ ቅዱስ አንድ ቦታ ብቻ ነው የተጠቀሰው። በአዲስ ኪዳን 3 ቦታ ነው። ሄዴስ፣ ታርታሮስና ጋኔም መጨረሻ ላይ ጌታ ኢየሱስ ዳግም ምጽአት ላይ ሁሉ ሰው ክርስቶስ ኢየሱስን ግል አዳኝ አድርጎ የተቀበሉ ሰዎች ከአብርሃም እቅፍ፣ ክርስቶስን ግል አዳኝ አድርጎ ያልተቀበሉ ሰዎች ነፍስ ከሄዴስ፣ መላእክት ከታርታሮስ ይመጡና በእግዚአብሔር ልጅ ጌታ ኢየሱስ ፍርድ ወንበር ፊት ይቀርባል። የዚያን ጊዜ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሁላችን በሥጋ የሰራናትን ብድራት ልንቀበል ክርስቶስ ፍርድ ወንበር ፊት እንቀርባለን ተብሎ እንደተጻፈ ስንቀርብ በግና ፍየል በማድረግ እግዚአብሔር ልጅ ጌታ ኢየሱስ ለሁለት ይለያል። በጎችን ለእግዚአብሔር መንግሥት ወይም ለገነት፣ ፍየሎችን ለገሃነም ይሰጣል። ስለዚህ ጌታ ኢየሱስ ክርስቶስን ግል አዳኝ አድርጋ የተቀበለች ነፍስ በአብርሃም እቅፍ ትቆያለች። ኢየሱስ ክርስቶስን ግል አዳኝ አድርጎ ያልተቀበለች ነፍስ በሄዴስ ትቆያለች። ከዛ በኋላ በፍርድ ቀን ወደ ክርስቶስ ፍርድ ወንበር ፊት ይቀርባል።